ጤና ይስጥልኝ። አንድ ነገር ለመናገር ፈልጌ ነበረ ዛሬ የመጣሁት። የኢትዮጵያ ፊልድ ማርሻል ብርሃኑ ጁላ አንድ ነገር የተናገሩት ነገር አለ። ላለመገደል መጀመሪያ አለመግደል ነው የሚል አረፍተ ነገር ከእሳቸው ሰምቻለሁኝ እና ይህንን ሳስብበት ምንድን ነው ያን ሰው ስለገደልከው ቤተሰቡ ያዝናሉ፣ ቤተሰባቸው ይናፍቃቸዋል። ስለዚህ ምን ያደርጋሉ? እነሱ ምላሽ መስጠት ይገደዳሉ። ይሄ ምንድን ነው? ጋምቤላ ክልል ውስጥ እየተካሄደ ያለው አንድ ነገር አለ። ለዘመናት ለዓመታት እስከ ውስጥ ድረስ ሰርሶ እየዘለቀ አንድ ነገር አለ፣ ጥላቻ። ይህን ጥላቻ ደግሞ በአንድ ብሔረሰብ ላይ በጣም ወደ ውስጥ ገብቷል። ይህንን ሌላው ብሔረሰብ ለማጠልሸት አይደለም፣ ግን ከውስጥ ለመናገር ስለፈለኩት አንዳንድ ነገሮችን መሸፋፈን ስላስጠላኝ ነው፣ ከአሁን በኋላ ማለት ነው። በጋምቤላ ክልል ውስጥ እንደምታውቁት 5 ብሔረሰቦች አሉ። እነዚህ 5 ብሔረሰቦች ኑዌር፣ አኝዋክ፣ ኮሞ፣ ኦፖ እና መዠንገር ናቸው። ከነዚህም ውጪ ሌሎች ከኢትዮጵያ የመጡ ሌሎች ዜጎች አሉ። ከአማራ ብትል፣ ከኦሮሚያ ብትል፣ ከትግራይ፣ ከአፋር፣ ከየትም በለው አለ ጋምቤላ ውስጥ ታገኛቸዋለህ። ከጉራጌም በለው እና እነዚህ ሰዎች በኢትዮጵያ ውስጥ ጋምቤላ ውስጥ በአንድነት እንኖራለን። ማንም ከሌላው ያንሳል ብዬ አላስብም። ነገር ግን በአኛዋ ብሔረሰብ ብዬ ከተናገርኩ ደግሞ ትንሽ ያዳላኝ ይመስለኛል። ግን በአንዳንድ የአኟክ ጽንፈኛ ቡድን እና በአንዳንድ የአኟክ ማህበረሰብ ላይ አንድ ጥላቻ አለ። ኑዌሮች ኢትዮጵያውያን አይደሉም ብለው ያስባሉ። ኑዌሮች ስደተኞች ናቸው፣ እነሱ የመጡት ከደቡብ ሱዳን ነው ብሎ ይደመድማል። ሰው በዚህ ምክንያት የተነሳ በየዓመቱ ሰው ይገደላል፣ ከኑዌር ማለት ነው። ሰው ለማለት ደግሞ በጣም አሳነስኩት፣ ብዙ ህዝብ ይገደላል በዚች ትርክት ማለት ነው። ይሄ ምንድን ነው? ሲገደሉ እንዴት መሰላችሁ? በህዝብ መላለሻ መኪናዎች ላይ ናቸው ውስጥ ይተኮሳሉ፣ መኪናዎች ያቃጥላሉ እነሱ አኟኮች። ከዛም ይዘርፋሉ። ከዛም ባለፈ ደግሞ ከተማ ውስጥ እዛው ሆነው ሰው ይገላሉ። ደስ የሚለው ፓርቱ ምንድነው? በሶሻል ሚዲያ ፔጆቻቸው አብዛኞቹ ይናገራሉ፣ በጠራራው ቀን ማለት ነው። ኑዌሮች አንፈልጋቸውም በጋምቤላ ክልል ውስጥ። ኑዌሮች ኢትዮጵያውያን አይደሉም፣ ኑዌሮች ደቡብ ሱዳናውያን ናቸው። በጣም የሚያሳዝን አስተሳሰብ። ይሄን በዚህ ዘመን ይሄ ራሱ ማሰብ ራሱ በጣም ከባድ። እኛ ስንት ነገር አለን እንደ አገር፣ ስንት ችግር አለን መፍታት ምንችለው አንድ ላይ ከሆንን ከተባበርን እና መስራት ከቻልን ብዙ አይነት ነገሮችን መስራት እንችላለን። ነገር ግን ይሄ የኋላ ቀር አስተሳሰብ ከሌሎች ክልሎች ጋምቤላ ወደ ኋላ እንድትቀር አድርጎታል። በብዙ ማለት ነው። በብዙ መሰረተ ልማት የሚባል ነገር የለም፣ ውሃ የሚባል ነገር የለም፣ አስፋልት የሚባል ነገር የለም። የሰው ህይወት ቀልድ ነው ጋምቤላ ውስጥ። እነዚህ የአኟክ ጽንፈኛ ቡድን ምን ያደርጋሉ? በህዝብ መመላለሻ ባሶች ላይ ይተኩሳሉ፣ የገደሉትን ይገላሉ። ከዛ በኋላ የጸጥታ አስከባሪ አለ ብለን አምነን እነሱ ሰዎች ወደ ህግ ፊት አይመጡም። ለሟች ቤተሰቦች ደግሞ ፍትህ የሚባል ነገር አያገኙም። እንዲሁ እንደ ዋዛ እንደ ረገፈ ቅጠል ይሆናሉ እነዚህ ሰዎች። ታሪክ ይረሳቸዋል። የሞቱበት ምክንያት ደግሞ አይታወቅም ለማለት ትንሽ ይከብዳል። ግን በጥላቻ
የተገደሉት። ከቅርብ ጊዜ ወዲህ በአንድ ወር ውስጥ አሁን ባለፈው ወር ላይ ከ4 የማያንሱ ሰዎች ተገድሏል። በአንድ ወር ውስጥ በአመት ውስጥ አስቡ እንግዲህ በየወሩ ለቅሶ ነው፣ በየወሩ የደም ፍሰት ነው፣ ይታወቃል። እና ከቅርብ ጊዜ ወደዚህ ልምጣ፣ ምክንያቱም ሶሻል ሚዲያ ላይ ብዙ አይደለም በነዚህ በፖለቲካ ወይም ሰው ስለተገደለ ምናምን የሚባለው ነገር ላይ ደስ አይለኝም። ግን የአንዳንድ መንግስት ስራዎችን አያለው አይማርኩም። ምንድነው ከጋምቤላ ወደ ላሬ እየተጓዘ ባለ ሚኒባስ ወይም ዶልፊን በምንለው ተተኩሶበት ወደ 2 ሰው ህይወት አልፏል። አብዛኞቹ ሰዎች ቆስሏል። ይሄም አልበቃ ብሏቸው እነዚህ ሰዎች ወደ ጋምቤላ ከፍተኛ ሆስፒታል መጥተው ቤተሰቦቻቸው መጥተው እንዲጠይቋቸው ተማሪዎች እርሱ በቃ ተነስተው እነዚህ ሰዎች ለመጠየቅ በጅምላ ሄዷሉ ተማሪዎች። ነገር ግን ተተኮሰባቸው ተማሪዎች ላይ 2 ተማሪዎች ቆስሏሉ በዛን ጊዜ። ከዛ ነገሮቹ እንዲህ እንዳለው ሆኖ ትንሽ አለፍ ብለን ስንመጣ አንድ ወጣት ተገደለ በዛው ጋምቤላ ከተማ ውስጥ። ያ ወጣት አገሩ ሰላም ነው ብሎ ወጥቶ ስራውን ሰርቶ እዛው እንደወጣ ቀረ። ገዳዮቹ አልተጠየቁም፣ ፍትህም አልተገኘም። አሁን በቅርቡ አንድ የአብሲኒያ ብራንች ቅርንጫፍ ማናጀር ተገደለ። በአኟኮች የአኟክ ጽንፈኛ ቡድን ወይም አሸባሪዎች ገደሏቸው 4 ሰዎች። ነገር ግን መንግስት ምን አደረገ? ምንም። አፉን ዘግቶ ጸጥ እንዳለ ነው። የሚዘግቧቸው ዜናዎች ደግሞ ምንድነው? የኮሪደር ልማት በዚህ ሰላም እንዲሰፍን የሰላም ዋንጫ። ሰው እየተገደለ የታባቱ ነው የሰላም ዋንጫ የሚመጣው? በጣም እኮ ነው የሚያሳዝነው የጋምቤላ ነገር፣ ላይክ የኢትዮጵያም ነገር ሁላ ማለት ነው ጭራሽ። እና በቅርብ ጊዜ የአንድ የፖሊስ ኮሚሽን አባል ተገደለ። ማነው የገደለው ብትሉ ያው እንደምታውቁት ነው። እነዚህን ድርጊት አስፈጻሚዎች ከሩቅ ማየት አይጠበቅም። እዛው ነው። መንግስት ያውቃቸዋል፣ ማን ናቸው የሚለውን በደንብ ያውቃቸዋል። እና መንግስት ወይም የመንግስት አመራሮች እነዚህን ሰዎች ለምን ወደ ህግ አላመጡ ብትሉ ተጠያቂ እንዲሆኑ ስላልፈለጉ፣ ቅድም እንደነገርኳቸው ኑዌሮችን መግደል ስላለብን ኑዌሮች ኢትዮጵያን ለቀው እስኪሄዱ ድረስ መግደላቸው አናቆምም ነው። ወዴት ነው እኔ ኢትዮጵያን ለቅ የሚሄደው? ሌላ ሀገር የት አለኝ ከኢትዮጵያ ውጪ? ኢትዮጵያን የሚሸከም በጭንቅላቱ ማን ነው? ኢትዮጵያ የሁላችንም ነች። መቻቻል አለብን። እንደዚህም ሆኖ የጋምቤላ ክልል ውስጥ አብረን መኖር መቻል አለብን። እኛ ከየትም አልመጣንም፣ እዛው ኢትዮጵያ ነው ያደግነው የተወለድነው። የአባቶቻችንም እዛው ተወልደው እዛው ሞቷል። ዛሬ ባቡር ኑዌር ነውና ባቡር ወደ ደቡብ ሱዳን ይሂድ ብትለኝ የኔ ምላሽ ምንድን ነው የሚሆነው? ደግሞ እንድታቁት አንዳንድ የሚዲያ ባለቤቶች ይህንን ችግር በጣም እያባባሱ ነው። እነሱም በሚፖስቷቸው በሚዘግቧቸው ዘገባዎች ጋዜጠኝነት እኮ ስነ ምግባር የሞላው ነው። በጣም ሴንሲቲቭ የሆነ ስራ ነው። አምና የዛሬ 2 ዓመት 3 ዓመት የማስታውሰው አንድ ዜና ተነቦ ነበረ እዛ በኢትዮጵያን ብሮድካስቲንግ ኮርፖሬሽን በምንለው በጣም ሌላን ማህበረሰብ
የሚያጠልሽ ንግግር ነው እዛ ላይ የተዘገበው ዘገባ ራሱ። ቢያንስ በፌርነስ መዘገበት የነበረበት ነገር ነው። ግን ምንድነው የተባለው? ኑዌሮች ከደጋ የመጡ ሰዎችን ገሏቸዋል በጋምቤላ ከተማ ውስጥ የሚባለው ነው። ግን በዛ በተቀረጸ ቪዲዮ ላይ የቀረጹ ሰዎች ራሳቸው በአኟክኛ እያወሩ እየተሰሙ ራሱ ይህንን እንደዚህ እነዛ ሰዎች እንደዚህ አድርጓል የሚለውን ነገር በሌሎች ኢትዮጵያውያን ውስጥ አይን ውስጥ ኑዌሮች ገዳይ ናቸው፣ ኑዌሮች ደግሞ መጥፎ ሰዎች ናቸው እንዲባል ያደርጋል። አሁንም አንዳንድ ሚዲያዎች የሚያደርጉት ይሄንን ነው። በጋምቤላ አሁን ሲምፕሊ አዲስ ስታንዳርድ ዘገባው ትክክል አይደለም፣ ፌር አይደለም። በጋምቤላ ውስጥ ያሉት ነገሮችን ለመዘገብ ከፈለገ እዛው ታች ሄዶ የተጎዱ ሰዎችን አናግሮ ዘግቦ ፐብሊሽ ማድረግ አለበት እንጂ በጋምቤላ ኮሚኒኬሽን ቢሮ እንደዚህ ተባለ እንደዚህ ነው ብሎ ማውጣቱ ስነ ምግባር አይመስለኝም። ፋክት ቬሪፊኬሽን የሚባለው የት ገባ ነው? ሪሰርች የት ገባ ነው? አኪሬሲ የት ገባ ነው? ይሄንን እንድታቁት በጋምቤላ ከተማ ውስጥ ያለውን ረብሻ ጀማሪው ማን ነው? የአኟክ ጽንፈኛ ቡድን ወይም የአኟክ አሸባሪዎች ናቸው። ተጠያቂ ማድረግ ካለብን እነዚህ ሰዎች ወደ ሕግ ፊት ማምጣት አለብን። ሁለተኛ ሲቀጥል የጋምቤላ መንግስት የንጹሃንን ሕይወት እንዲሁ በቀላሉ ልክ እንደ ቁማር ማጫወት የለበትም። ነገሮቹ ሪፍሬን ማድረግ አለበት። ጋምቤላ መምራት ካልቻሉ ትተው መምራት የሚችል ሰው ይግባበት። ይሄንን ነው የምናገረው። ደህና ሁኑልኝ።